አስደንጋጭ ሰበር ዜና። በጣም ነው የደነገጥኩት። ምክንያቱም አረቦቹ እንዲያለ ሰራተኛይቱ ላይ ነው የዞሩባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ክርስቲያን ወገኖቼ ሰላም እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በጣም ያስፈራል፣ በጣም ማለት ነው። የሰው ልጅ እንደዚህ ክፉ ይሆናል ብዬ አላስብም። ምክንያቱም እቺ ሴትዮ 87 ዓመቷ ነው አሉ መሰል። በኮሜንት ነው ያየሁት፣ እርግጠኛ አይደለሁም። እና እውነት ለመናገር ሴትዮይቱ ትልቅ ሰው ናት እና ሰራተኛይቱ ናት የገደለቻት። በእርግጥ ሰራተኛይቱ ተይዛለች፣ ግን መጀመሪያ እሷ መግደሏን መታወቅ አለበት። ዝም ብሎ በግምት ማውራት ጥሩ አይደለም። ሀታ ጎረቤቶቿ እሷ ናት የገደለችው ጠይባ አይታችኋል? አላየንም። እሷ ናት የገደለችው። አላህን አይፈሩም ወይ የምለው እነዚህ አረቦች የሚባሉ ፈጣሪያቸውን አይፈሩም ወይ? ሳያው ሴትዮይቱ በጣም መጥፎ ሴት ናት። ምክንያቱም ስለ ሰራተኛ እያወራች ነበርና መጥፎ ሴት ናት ማለት ነው። አለኩላህ ለና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይርሐምሃ። በጣም ነው እኔ ለሰራተኛይቱ ነው ያዘንኩት፣ እኔ ለሴትዮይቱ አይደለም። ምክንያቱም خلاص ሁሉም ሰው ሞትን ይቀምሳል። ያኔ ትንሽም ትልቅም አይልም፣ ሁላችንም ሀጅ ነን። ዝም ብለው በግምት እንደዚህ ማለታቸው በጣም እንደው ሰው ተሳስቶ እንኳን ወይ ወርቃ ነው የሞተችው ወይ ደግሞ ደንግጣ ነው አይሉም። እቺ ሴትዮ እኮ እቺ ልጅ ላገደለቻት ሊሆን ይችላል። ምክንያቱም ትልቅ ሰው ናት። ወይ ተደረጅ ላይ ትወርቃለች ወይ የሆነ ነገር ሆና ይሆናል የሄደችው ወደ ፈጣሪዋ። እነሱ ግን እሷ ናት የገደለቻት። በብረት መታት ነው፣ በኩርሲ መታት ነው። ያ ጀማዓ እንዴት መጀመሪያ ሐኪም ቤት ሄዳ ተመርምራ ተዛን ነው መናገር ያለባችሁ። በግምት ሰራተኛ እና እሷ ብቻ ቤት ስላሉ ሰራተኛይቱ ቤት ብቻ ስላለ እሷ ናት። ያ አላህ ሐቅሽን አላህ ያውጣልሽ የኔ እህት። ወላሂ እኔ በጣም ያዘንኩት ለሰራተኛይቱ ነው። እኔ ለሷ አዝን። ምክንያቱም خلاص ኖራለች፣ በቂዋን እኮ ኖራለች። 87 ዓመት ቀላል አይደለም። ስለዚህ ለሷ የሚጠቅማት የኛ ሀዘን ሳይሆን ዱዓ ነው። አላህ ይርሐምሃ፣ አላህ ይዘንላት፣ ጀነትን አላህ ይወፍቃት፣ ማረፊያዋን ጀነት አላህ ያርግላት። ይሄንን ነው የምለው። ሰራተኛይቱን ሐቋን አላህ ያውጣላት። ወላሂ ዱዓ አድርጉላት ማለት ነው የሚባለው። እኔ በኮሜንትም ሳነብም የሆነ እነሱንም አንዳንድ ቦታ ሳዳምጥም የሆነ ሌላ ኬዝ እንዳለ ነው የሚወራው። እኔ ግን አላውቅም። ሰራተኛይቱ ላይ ዘለው ፊት ባይሉባት አሪፍ ነው። ሐቋን አላህ ያስወጣላት፣ በሰላም ወዲ አገሩ አላህ ይመልሳት። ወላሂ በጣም ነው ያዘንኩት። ነው ከባድ ነው። ብቻ አላህ ከእንዲህ ያለ ነገር ይሰውረን፣ አላህ ይጠብቀን። ቤተሰባችን ጋር አላህ ይመልሰን በሰላም፣ አላህ ይጠብቀን። በስ ምንም አይደለም። እኔ በጣም ነው ያዘንኩት።